ነው ግን እስኪ የተሰማኝን አንድ ነገር ልበል ማለት ነው። ሴትዮ ምን አስበሽ ነው ማለት ምን አስበሽ ነው? ወይም ደግሞ መጠጡን እንዲበቅ ብታረጉት ምን ችግር አለው? እውነት ለመናገር ማለት ነው። አንድ ነገር ልበል፣ ሀይሚና ብሩኬ በእውነት መቼም አትነቁም። ይቅርታ አድርጉልኝና መቼም አትነቁም ያልኩበት ምክንያት አለኝ ውዶቼ። ወደ ሌላ ነገር እንዳትወስዱት። የራሳችሁ የሆነ ሰው ነው እናንተን ገደል ይዟችሁ የሚገባው። ይሄንን ልታውቁ ይገባል። መቼም አትነቁም። አሁን ፍፄ ማለት ነው ሲጀመር ይችልሽ እሷ ምኑ ናት? አበባ ነስነሳ ጉደር አምጥታ ምናምን ጉደር አምጥታ ዋሽ አበባ ነስነሳ ምግብ ሰርታ እሷ ምን ሆነች? እስኪ አንድ ቀን ከሀይሚ ጋር ሆነህ እንደዚህ ለምን ሰፕራይዝ አላረጋችሁትም? ይችን አምጥተህ አንድ ላይ ከኧረ በስመ አብ ፍፄ አንተም ትገለባበጣለህ። ማርያም ይቅርታ አድርግልኝና ስለዚህ ሀይሚና ብሩኬ መቼም አትነቁም። ጠላታችሁንም ዘመዳችሁንም አታውቁም። ይቅርታ አድርጉልኝ፣ መቼም አትነቁም ማለት ነው። ስለዚህ ዝም ብላችሁ ተመልከቱ ሀይሚና ብሩኬን መጨረሻቸውን። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን እንዳትረሱ። ይገርማል እኮ ጭራሽ አበባ ነስንሳ ምናምን። ኧረ ፍፄ ግን ተስንቱ ነው ሂዴ ልጥፍ ልጥፍ የምትለው? መድኃኒዓለም አባቴ ድረስልኝ። ምን ሆነህ ነው? እንዲህ አንቺ እንደዚህ ማድረግ የለብሽም። እንደዚህ ማድረግ ያለባት ሀይሚ ናት። ሀይሚን ነው የሚወደው፣ ሀይሚን ነው የሚያፈቅረው ብለችን ከህይወት ማስወጣት ስትችል ጭራሽ ተጎኗ ሆነ ደስተኛ ካደረግሽው ምናምን እያያሽቀብጣለህ። ወየው ወየው። እኔ እኮ ይሄን ለዚህ እኮ ነው ሀይሚና ብሩኬ መቼም አይነቁም ያልኳችሁ። ዘመዳቸውንም ወገናቸውንም ባልንጀራቸውንም አያውቁም ሀይሚና ብሩኬ። ይሄ ነው ገባችሁ? አያውቁም ያልኩት ለዚህ ነው። ዝም ብዬ አይደለም። አንቺ ደግሞ ከሰው ህይወት ውጭ ስትባይ አትወጭም። አሁን አንቺ እኮ ለብሩኬ ትልቅ ሴትዮ ነሽ። እንዲሁ ዝም ብለሽ ነው እንጂ እውነት ለመናገር ወይ ከሰውነትሽ ቀነስ ያረግሽ አይደለሽ ወይ? ብቻ ልብ ይስጣችሁ፣ እኛ ምን አገባን። ግን ፍፄ በኦዲየንስ ትጠላለህ በምታረገው ነገር። እውነቴን ስነግር የምር በምታረገው ነገር በኦዲየንስ ትጠላለህ። በኦዲየንስ ከተጠላ ደግሞ ከባድ ነው አይደለም? ሲጀመር ይህን ጭራሽ እኮ ስትወጣ እመለሳለሁ ብለው ነው የወጣችሁ እንዴ! እሷ ማን ሆና? ለነገሩ ቁልፍ አልሰጠው ለፍፄ መስችከ ነራ። ይቅርታ ለካ እየተመካከራችሁ ነው የምትሰሩት። ቁልፍ ታይሰጠው እንዴት ፍፄ ይገባ? እየተመካከሩ ነው ወዶች የሚሰሩት። ግን እኛን እዚህ ጋር ተናጋሪ ለማድረግ ስለሚፈልጉ ነው እንጂ በጣም እየተመካከሩ ነው የሚሰሩት። እናቴ እየተመካከሩ ነው ስራቸውን የሚሰሩት። ስለዚህ የራሳችሁ ጉዳይ አይመለከተንም። በቃ ይሄንን ነው የምለው። ዘላለም እንጂ ብሩኬ ደግሞ ቀልበስበስበስበስበስበስ የምትለው ነገር ድራማች አያልቅመች። የምር ድራማም ቢሆን ግን ሀይሚና ብሩኬ መቼም አይነቁም። እውነቱን ነው የምነግራችሁ። ድራማ ነው ግን ድራማም ቢሆን ሀይሚና ብሩኬ መቼም አይነቁም። መቼም እሷ ማን ስለሆነች ነው አበባ አዘጋጅታ ምናምን ዲኮ። ለነገሩ ምግቡን ራሱ ሀይሚ ትሆናለች የሰራችሁ። ተደብቃ ነው እንጂ ምግቡን ራሱ ሀይሚ ትሆናለች የሰራችሁ። ማን ፈቅዶላት ነው ታዲያ እሷ የምታጎርሰው? እውነቴን እኮ ነው። የቀደድኩ መስሏችሁ ነው? እውነቴን ነው። ጭራሽ እየተጎራረሰ አላጎረሳትም። እሱ ልቅ ፈርቶ እኮ ነው ይሰርቡኛል ብሎ ብሩክዬ ይሰርቡኛል ብሎ ፈርቶ ለማጉረስ እንኳን ፈራ። በቃ ይዞ እሺ በቀጥማል። ፈራ አይደል? ለማጉረስ ፈራ። ሊያጎርሳት ፈልጎ ማለት ነው። ፈራ እንትን ቢሉኝስ ብሎ እንዲ ቢነጫጩኝስ ብሎ በስድብ ቢሉኝስ አለና አላጎርስም ማለት። እሱ ግን ካሜራውን እያየ ስታጎርሰው ምናምን ካሜራውን እያየ እጁን ካለል ያደርጋል ማለት ነው። ገና ወይኑንም ተጠጣለህ ካሜራውን ከዘጋችሁት በኋላ። እሷም ሲጀመር አልወጣችሁ አላችሁ። ሀይሚም አለች፣ እሷም አለች፣ እሱም አለ፣ ፍፄም አለ። አንድ ላይ ናችሁ። ሆኖኝ ይችን ሙር ለጋሽ ማሙል በኦዲየንሳችሁ ላይ ተጫዋቱ። በደንብ ጥሩ ጨዋታ ይዛችኋል። ይመቻችሁ። እሺ ቀጥሉበት። ወደኋላ እንዲያትሉ ጥሩ ነው እንዴ። በደንብ ተጫዋቱባቸው።
በደንብ ማለት ነው። በደንብ ተጫወቱባችሁ። ደግ አደረጋችሁ ጎበዞች። ይሄ ነው። አንቺም እቺ ደግሞ ትናንትና ያጠር ወፈን እያከበረች ነበረ ማለት ነው። ደግሞ እሷ ደግሞ መውለጃ ይደርሷል ብላ ደግሞ ትመጣለታለች ማለት ነው። ምክንያቱም መቼም ድራማቸው ስለማያልቅ ትናንትና ያጠር ወፍ አትስመሽናራ እንትን ብላለች፣ አክብራለች። እና ሲወለድ ልጁ እንግዲህ ልጁ ያንተ ነው ይባላል ምናምን ደግሞ ድራማው እንደቀጠለ ይሆናል ማለት ነው። ይቺ ደግሞ ትንሽ ቆየት ካለች በኋላ አርግዣለሁ ብላ ትመጣለች ማለት ነው። ስራ ነው። ኦኬ ስራ ስለሆነ ነው እንደዚህ የሚሆኑት እንጂ ስራ ባይሆን እንደዚህ አይሆንም ነበር እላችኋለሁ ወንዶች። እንግዲህ እና ፍፄን ነው የታዘብኩት እኔ ዛሬ። ይቅርታ አድርጉልኝና ተዛም ግጭ ብጭ ሲል በስመ አብ። ፍፄ ግን በአንድ ሰው አትሆኑ እንዴ! ከሀይም ትሆናለህ፣ አንዴ ደግሞ ከብሩኬ ትሆናለህ፣ አንዴ ደግሞ ከዚች ትሆናለህ እንዴ! የምር ብጭ ብጭ የምትለው ነገር ይገርመኛል። ለነገሩ አንተም መስራት ስለምፈልግ ነው፣ አልፈርድብህም። እንደዚህ ካልሆነ አንተም ቪው አይኖርህም እኮ እይታ አልኖርህም። እይታ ከሌለህ ማን ይከፍልሃል ታዲያ? ለነገሩ አልፈርድብህም። ልክ ነህ፣ ልክ ነህ፣ ልክ ነህ። የድራማው አለቅላቂ ብያለሁ። ለማንኛውም ይመች። የድራማው ፈዋሽ፣ የድራማው አለቅላቂ፣ የድራማው ጅጅጅ ማለት የድራማው አንደኛ ፈጻሚ ተብለሃል አይደል? ልጆች ጉድ 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 አለ ጉድ 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 ወይ ጉድ! ቢሰርቡሽም ማሰሚያሽ እንኳን ናት። ይዘው ቢያጥቡሽ ቢሰርቡሽ ቢናቢሉሽ መስሚያሽ ጥጥ ነው። በሚገርም ናት የምትገርም። ተዩ የባሰች ናት እናቴ። ስድብ በራሱ አሰማ ምንም አሰማ መስሚዋ ጥጥ ነው። እንደዚህ አይነት ጠንካራ ሴት ሚዲያ ላይ ይሆናል። ማርያም ስድብ ሲሰርቡት የማይሰማ ለሚዲያ ይሆናል ማለት ነው። እና ይሄ እንደማለት ነው የመጣሁት ውዶች። እወዳቸዋለሁ፣ አከብራቸዋለሁ። መልካም ቆይታ ይሆንላችሁ። ሰላም ፍቅር ከእናንተ ጋር ይሁን እያልኩኝ የዛሬው ቪዲዮን እዚህ ላይ እጨርሳለሁ። እናንተም እንግዲህ ሀሳብ አስተያየታችሁን ስጡ። መልካም ቆይታ። ባይ ባይ።